እቅድና ፋይናንሱ ቤተመንግስት ባሉ ሰዎች እንደሚቀርብ ማስረጃዎችን እናገኝ ነበር። የመንግስት ሰዎች በኋላ በአካል መጥተው ከባድ ረብሻና ዘለፋ ሲፈጽሙ ከነበሩ ሰዎች ጋር የተነሷቸው የፎቶግራፍና የቪዲዮ ማስረጃዎችን ስመለከት ቀደም ሲል ስንሰማ የነበረው መረጃ አረጋገጡልን። በሰሜን አሜሪካና በአውሮፓ ከሚገኙ ማህበረሰቦቻችን ጋር ባደረኩት ውይይት ህዝቡ በምርጫ በመሳተፍ ትግሉን ለማስቀጠል መፈለጌን ቢደግፍም ወደ ሀገር ቤት መመለሴ ለአደጋ እንዳያጋልጠኝ በመስጋት እንዳልመለስ ሲማጸኑኝ ነበር። አደጋ ሊደርስብኝ እንደሚችል ባውቅም ህዝባችን ለ50 ዓመታት መስዋዕትነት የከፈለበት ትግል ሲከስር ዝም ማለት እንደማልችልና አስፈላጊውን መስዋዕትነት ለመክፈል መወሰኔን ነግሬያቸው ወደ ሀገር ቤት ተመልሼ ገባሁ። ያመንኩበትን ያለ ገደብ መናገርና ያቀድኩትን በፍጥነት መስራት ስለምወድ የፓርቲ ፖለቲካ አይመቸኝም። በፖለቲካ ድርጅት ማዕቀፍ የመንቀሳቀስ እቅድ ኖሮኝም አያውቅም። በሁኔታዎች አስገዳጅነት ወደ ፓርቲ ፖለቲካ ለመግባት ስወስን ከሚቀናኝና ከለመድኩት አሰራር ለመውጣት ተገደድኩ። ወደ ሀገር ቤት ከመሄዴ በፊት ወደ ፓርቲ ፖለቲካ በመግባት ምርጫው ላይ ለመሳተፍ ባስብም ምን አይነት ፓርቲ የሚለውን አልወሰንኩም ነበር። የነበረኝ አማራጭ አንድ ፓርቲ ማቋቋም አለበለዚያም ካሉት አንዱን መቀላቀል ነው። አዲስ ፓርቲ መመስረት የራሴን ራዕይ፣ ፖሊሲና ስትራቴጂ በነፃነት ለመቅረጽ ቢያመቸኝም ሌላ አንጃ በመፍጠር ህዝቡን የበለጠ መከፋፈል ስለሚሆን አልሳበኝም። ምኞቴ ያሉት ሶስቱ ድርጅቶች ተጣምረው ከሌሎች ቄሮዎች ጋር መቀላቀል ነበር። በወቅቱ ከነበሩት የተቃዋሚ ድርጅቶች አመራሮች ማለትም ፕሮፌሰር መረራ ጉዲና ኦፌኮ፣ አቶ ዳውድ ኢብሳ ኦነግና ጀነራል ከማል ገልቹ ኦቡፓ አንድ ላይ ተገናኝተን የትኛውን ፓርቲ ብቀላቀል እንደሚሻል አማከርኳቸው። ሶስቱም አመራሮች የተለያየ ሐሳብ ሰጡኝ። ጀነራል ከማል አንዳቸውንም ፓርቲ ባልቀላቀል እንደሚሻል መከረኝ። ፕሮፌሰር መረራ በበኩሉ የኔ ወደ ፓርቲ መግባት ጠቅላይ ሚኒስትር አብይን ሊያስደነግጠው ስለሚችል አስቀድሞ ማወያየት አስፈላጊ እንደሆነ አበክሮ ነገረኝ። አቶ ዳውድ ደግሞ የፈለከውን ፓርቲ መግባት ያንተ ውሳኔ ነው አለኝ። ከውይይታቸው እንደተረዳሁት ወደ ድርጅታቸው እንድቀላቀል ፍላጎት ያሳዩት ፕሮፌሰር መረራ ብቻ ነበሩ። ከውይይቱ በኋላ ይህንን በስልክ ስላረጋገጡልኝ ፕሮፌሰሩንና ምክትላቸው በቀለ ገርባን በጋራ አግኝቼ አብሬያቸው መስራት የምችልበት መንገድ ላይ ተወያይተን ተስማማን። ወደ ሀገር ቤት ዳግም እንደተመለሱ በሶስቱ የኦሮሞ ተቃዋሚ ፓርቲዎች መካከል ጥምረት ለመፍጠር መስራት ጀመርኩ። የምርጫ ጥምረት ኤሌክቶራል አሊያንስ አስፈላጊነቱን የሶስቱ ፓርቲዎች ሊቀመንበሮች ተወያይተው ስለተግባቡ ሶስት ተወካዮች የስምምነት ሰነድ እንዲያዘጋጁና እኔ ደግሞ ውይይቱን እንዳመቻች ተመደብን። ከረጅም ጊዜ ውይይት በኋላ በመወዳደሪያ ፖሊሲና ስትራቴጂዎች ላይ ስምምነት ላይ ተደረሰ። 180 የፌደራል ፓርላማ መቀመጫዎችና 534 የክልል ምክር ቤት መቀመጫዎች የሚከፋፈሉበት ቀመር ላይ ግን መግባባት አዳጋች ሆነ። በተለይም የኦነግና የኦብፓ ተወካዮች አቋም የተራራቀ ነበር። ኦብፓ ፓርቲዎችን ማበላለጥ አያስፈልግም፣ መቀመጫዎችን እኩል እንከፋፈል አለ። ይህ ካልሆነ ደግሞ እያንዳንዱ ፓርቲ የተሻለ ድጋፍና ተሰሚነት ባለው ዞን ይወዳደር የሚል አማራጭ አቀረበ። በሌላ በኩል ኦነግ ሁሉም ፓርቲ በመላው ኦሮሚያ በሁሉም መቀመጫዎች ተወዳድሮ በውጤቱ መሰረት ከምርጫ በኋላ አስፈላጊ ከሆነ የጥምር መንግስት እናቋቁማለን የሚል ሐሳብ አቀረበ። ሐሳቡ ህዝቡ በእውነተኛ ውድድር አሸናፊን የመለየት መብቱን መነፈግ የለበትም የሚል መከራከሪያ ነበረው። ከረጅም ክርክር በኋላ አንድ ፓርቲ ሁሉንም መቀመጫዎች ቢወዳደር የምርጫ ጥምረት መመስረት ስለማይቻል ኦነግ ይህንን አቋም እንዲቀይር ማሳመን ቻለን። በተመሳሳይ ሁኔታ አብፓ ዞኖችን ለመከፋፈል ያቀረበው ሐሳብ ለህዝቡ አንድነት አደጋ ስለሆነ እንዲቀር ተደረገ። ምን ያህል መቀመጫዎች እንደሚካፈሉ ግን አሁንም መስማማት አልተቻለም። በመጀመሪያ ኦነግና ኦፌኮ እያንዳንዳቸው 40 በመቶ፣ አብፓ ደግሞ 20 በመቶ እንዲካፈሉ ሐሳብ ቀረበ። ኦነግና ኦብፓ ይህንን ሐሳብ አልተቀበሉም። ኦነግ ከሁሉም የበለጠ ሰፊ ድጋፍ ስላለኝ የትኛውም ፓርቲ ከእኔ ጋር ሊስተካከል አይገባም አለ። ኦብፓ ደግሞ ከማንኛውም ፓርቲ ያነሰ ድርሻ ሊኖረን የሚችልበት ምክንያት የለም በማለት ተከራከረ። ጉዳዩ ሲካረር
የኦፌኮ ተወካዮች ከራሳቸው 5 በመቶ በመልቀቅ ለኦብፓ ለመስጠት አስታራቂ የመሰላቸውን ሐሳብ አቀረቡ። መጀመሪያ ላይ ኦነግ ከ50% በታች አልቀበልም ቢልም 40% እንዲቀበሉ ማሳመን ተቻለ። ኦብፓ ግን 25% ለመቀበል ፈቃደኛ አልሆነም። በኮሚቴ ደረጃ መስማማት ስላልተቻለ ጉዳዩ ወደ ሊቀመንበሮቹ ተወስዶ ውሳኔ እንዲሰጥበት ተስማማል። በዚህ መሰረት ለሊቀመንበሮቹ ስንገልጽ እነሱም መስማማት አልቻሉም። ኦብፓ ድርሻዬ ከሁሉም ፓርቲዎች በአንድ ወንበርም ማነስ የለበትም በማለት አቋሙን አስታወቀ። ይባስ ብለው በብስጭት ከድርድሩ ራሳቸውን አገለሉ። ስለዚህ ኦፌኮና ኦነግ በመካከላቸው ጥምረት ለመፍጠር ተስማሙ። የሁለቱ ፓርቲዎች ኮሚቴዎች ባደረጉት ውይይት በፌደራል ፓርላማ 52% ለኦፌኮ 48% ለኦነግ እንዲሆን ከክልል ምክር ቤት ደግሞ ኦነግ 52% ኦፌኮ 48 እንዲደርሳቸው ተግባቡ። የትብብር ስምምነቱ በሰነድ ተዘጋጅቶ ተፈርሞ ለምርጫ ቦርድ እንዲቀርብ ቢታቀድም ሂደቱ ተጓተተ። አንድ ቀን ከሁለቱም ድርጅቶች 5 አመራሮች ተገናኝተው በፈጠሩት ጫና ስምምነቱ ተፈርሞ ለምርጫ ቦርድ ተላከ። ሆኖም ትብብሩ ለህዝብ ይፋ ሊደረግ በታቀደበት ዕለት ሃጫሉ ሁንዴሳ ተገደለ። ይህንን ተከትሎ የሁለቱ ፓርቲዎች አመራር ላይ በደረሰው ወከባ፣ እስራትና አፈና ትብብሩ ከዳር አልደረሰም። በኋላ ሁለቱም ፓርቲዎች ከምርጫው ተገፍተው ሳይሳተፉ ቀሩ። በምርጫው እንደምወዳደር አሳውቄ ከውጪ ከተመለስኩ ከተወሰነ ጊዜ በኋላ ኦፌኮን በግልጽ ለመቀላቀል ወሰንኩ። ይህንንም በፓርቲው ጽህፈት ቤት በተደረገ ዝግጅት ላይ በይፋ አስታወቅን። ቀጥሎም ከአመራሩ ጋር በመሰብሰብ የምርጫ እቅድ አዘጋጀን። ከዚህ እቅድ አንዱ የምርጫ ቅስቀሳ ጊዜ ባይደርስም ወደ ዞኖች በመሄድ ህዝቡን ማናገር ነበር። ይህ ዘመቻ 2 ዓላማዎች ነበሩት። የመጀመሪያው ህዝቡን በመቀስቀስ ለፓርቲው አባላትና ደጋፊዎች ማፍራት ሲሆን፣ ሁለተኛው የኦሮሞን ብሔርተኝነት የማጥላላት ዘመቻ በመንግስትና በአጋሮቹ እየተደረገ ስለነበር ህዝቡን በማንቃት ለማክሸፍ ነው። ለወትሮ የምርጫ ቅስቀሳ ዘመቻ የሚካሄደው ለምርጫው 3 ወራት ሲቀረው ነው። እኛ ግን ምርጫው ሲቃረብ ገዢው ፓርቲ የተቃዋሚዎችን እንቅስቃሴ ሊያስተጓጉል ይችላል ብለን በመጠርጠር አገዛዙ ለአፈና ከመዘጋጀቱ በፊት ቅስቀሳ ለማድረግ ወሰንን። በተጨባጭም መንግስት ለአፈና እየተዘጋጀ እንደሆነ ብዙ ማስረጃዎች ነበሩ። ከነዚህም አንዱ ነባሩን የኦሮሚያ ልዩ ኃይል ፖሊስ በማፍረስ በሺዎች የሚቆጠሩ አዳዲስ ምልምሎችን በማሰልጠን ላይ ነበሩ። በስልጠናው ላይ የሚሰጠው ፕሮፓጋንዳ ተቃዋሚ ፓርቲዎችንና መሪዎቻቸውን እንደ ጠላት በመፈረጅ ማጥላላት መሆኑን ስለደረስንበት ሳንቀደም መቅደም ፈለግን። ከምርጫው አስቀድመን የቅስቀሳ ዘመቻ ማድረግ ጉዳት ሊኖረው እንደሚችል ገምተናል። ድጋፋችንን አስቀድመን ማሳየታችን ጠቅላይ ሚኒስትር አብይ አህመድና መንግስትን አስደንግጦ ወደ ኃይል እርምጃ ሊያስገባ እንደሚችል እሙን ነበር። ባለፉት ምርጫዎች ኦፌኮ ካለው ልምድ በመነሳትና ጠቅላይ ሚኒስትር አብይ አዲስ አምባገነናዊ ስርዓት ለመገንባት መወሰናቸውን በመረዳታችን ምርጫው ሲቃረብ እንቅስቃሴያችንን ብቻ ሳይሆን ከምርጫውም ሊያግዱን ይችላሉ የሚል ግምት ነበረን። አስቀድመን ዘመቻ ማድረጉ ከምርጫ ቢገፉን እንኳን ያለንን ድጋፍ ለማሳየትና የኦሮሞን እምቢተኝነት ለማቀጣጠል ይጠቅማል የሚል እምነት አደረብን። የቅስቀሳ ዘመቻውን የጀመርነው ከሐረርጌ ነበር። መጀመሪያ ላይ 4 ከተሞችን ለመጎብኘት ብናቀድም በህዝቡ ጥያቄ ወደ 8 ከተሞች በመሄድ ትልልቅ ሰልፎች ተካሂደው ሰፊ ውይይት አደረግን። ሐረር ከተማ በተደረገው ዝግጅት ላይ ፕሮፌሰር መረራ ጉዲና በቀደሙት ዓመታት ለምርጫ ዘመቻ በሄዱበት ወቅት ብዙ ሰው ባለመውጣቱና በወቅቱ ህዝቡ ግልብጥ ብሎ መውጣቱ በእጅጉ አስደሰታቸው። በውይይታችን ወቅት የሐረርጌ ማህበረሰብ ካነሳቸው ቁልፍ ጉዳዮች መካከል የአካባቢው ተወላጆች በፖለቲካ ፓርቲ አመራርና በመንግስታዊ የኃላፊነት ቦታዎች በበቂ ሁኔታ አለመወከላቸው ነው። በሀገር አቀፍ ደረጃ ይቅርና የራሳችንን ዞኖች የሚያስተዳድሩ እንኳን ከሌላ ቦታ በፖስታ የተላኩልን ናቸው ሲሉ ቅሬታቸውን አቀረቡ። ኦፌኮ የህዝቡን ብዙሃንነት የሚያንጸባርቅ አመራር ከላይ እስከታች ለመገንባት ማቀዱን ገለጸላቸው። ለመጪው ምርጫ በህዝብ ዘንድ ክብርና ተደማጭነት ያላቸው እንዲሁም አቅማቸው የተመሰከረላቸውን እጩዎች እንደምናቀርብ ቃል በመግባት
ማንኛውም እጩ በምርጫ ቦርድ ከመመዝገቡ በፊት ለህብረተሰቡ አቅርበን እንደምናስገመግም ህብረተሰቡ ካልተቀበለው ከእጩነት እንደምንሰርዘው አሳወቅን። ከሐረርጌ በኋላ ወደ አርሲና ባሌ አቀናን። ብሔርን ሁሉ ህዝቡ እያስቆመ ታሪካዊ ቦታዎችን ያስጎበኘናል። ወደ ምስራቅ አርሲ ዞን ሮቤ ዲዳአ ስንሄድ ሀሮ ቄሮ የተባሉ ሁለት ጎን ለጎን ያሉ ትንንሽ ሐይቆች አየን። ቄሮ ነጌሳ የሚኒልክን ወረራ በጀግንነት ተፋልሞ ከታላቅ ተጋድሎ በኋላ ተይዞ የተኮላሸ ሰው እንደነበር የአካባቢው ሽማግሌዎች አስረዱን። የአካባቢው ሰው ያንን ሐይቅ ለቄሮ ነጌሳ መታሰቢያነት እንደ ቅርስ ተንከባክበው እስካሁን አቆዩት። አነስተኛ ሙዚየምም አጠገቡ ገነቡ። ሌንጂሶ ዲጋ የተወለደበት ቦታ ድሮ እሱ የተዋጋበትን የሚመስል ፈረስ ሸለሙን። ሌንጂሶ ከጥንት ስመጥር የኦሮሞ ጀግኖች አንዱ ሲሆን የአርሲን ህዝብ አደራጅቶ ዘመናዊ የጦር መሳሪያ የታጠቀውን የሚኒሊክን ጦር በተለያዩ የጦር ሜዳዎች በባህላዊ መሳሪያ ብቻ ደጋግሞ በማሸነፉ ኦሮሞ እስከዛሬ በስሙ የሚመካበት ነው። ሐሳሳ፣ ሲርካ፣ ዶዶላና አዳቦ በተካሄዱ ሰልፎች ላይ የወጣው ህዝብ ብዛት በጣም ያስፈራ ነበር። ፖሊሶች በጥበቃ እንዳያግዙን የተከለከሉ ቢሆንም ያ ሁሉ ህዝብ ያለምንም ችግር በሰላም ወደየቤቱ ገባ። ዴራ ላይ እነ ጀነራል ታደሰ ብሩ ከመዕተ ዓመት በፊት እንዳደረጉት አንድ ኮርማ ክርስቲያን ሙስሊም ሳንል በጋራ አርደን ህዝቡን በጋራ አበላ ነው። አርሲን አልፈን ወደ ባሌ ስናቀና ህዝባዊ መድረክ ከተዘጋጀባቸው ከተሞች በተጨማሪ በመናልፍባቸው የገጠር መንደሮች ህዝቡ እያስቆመንና እየተወያየን ጉዟችንን ቀጠልን። በታሪካዊቷ መደወላቡ እንደ ዋቆ ጉቱ ያሉ የባሌ ጀግኖች መቃብር ጎበኘን። በድንበር ግጭት ምክንያት ለተፈናቀሉ ወገኖችም ይዘነው የነበረውን እርዳታ አደረስን። የሶፍ ዑመር ዋሻን ጎብኝተን ጊኒር ስንደርስ ለቁጥር የሚያዳግት ህዝብ ጠበቀን። ድሮ ኡሙጋ አብሮ አደግ የነበሩ ለእርሻ ስራ ወደ ደሎና ጊኒር በረሃ ሄደው የሰፈሩ ሰዎችን አገኘው። የባሌ ተራሮች አናት ባለው የሳነቴ ኮረብታ ላይ ስንወጣ እንደዚያ ያለ ውብ መሬት ኦሮሚያ ውስጥ እንዳለ አለማወቄ ቆጨኝ። ከባሌ መልስ ወደ ምዕራብ አርሲ ጎራ ብለን በሻሸመኔና አካባቢዋ ካሉ የኮፈሌ፣ አጄ፣ አርሲ ነገሌ፣ ሙኔሳና ባቱ ከተማ ነዋሪዎች ጋር ተወያይተን ወደ ፊንፊኔ ተመለስን። በመቀጠል ወደ ሰላሌ አቀናን። እስከዚያች ዕለት ድረስ መንግስት ከኛ ጋር ባይተባበርም እንቅፋት አልሆነብንም። ወደ ሰላሌ ለመሄድ እየተዘጋጀን እያለ የኦፌኮ ስራ አስፈጻሚ አባል ጉርሜሳ አያኖን ጨምሮ ሌሎች ከኛ ቀድመው የደረሱት ወኪሎቻችን በኩዩ ከተማ ታሰሩ። እኛንም መንገድ ላይ ባዙቃ የታጠቀ ፖሊስ ጠበቀን። የመኪናውን መስታወት ዝቅ አድርጌ ይህን መሳሪያ ያመጣችሁት እኛን ልትዋጉበት ነው ብዬ እንደቀልድ ስጠይቅ አንዱ ኮማንደር እንደማፈር ብሎ አይ እናንተን ለመጠበቅ ነው አለኝ። በኩዩ ስብሰባ ስናካሄድ ብዙ መሰናክሎች ተፈጠሩበት። ወደ ስብሰባው አዳራሽ የሚወስደውን መንገድ አሸዋ በመኪና አምጥተው በመገልበጥ ዘጉት። ስብሰባ ማድረግ እንደማንችል ስለተገነዘብን የድርጅቱን አዲስ ቢሮ መርቀን ለመመለስ ወሰንን። ቢሮ ገብተን መርቀን ስንወጣ ህዝቡ ግልብጥ ብሎ በመውጣት ባህር ዳርና አዲስ አበባን የሚያገናኘው መንገድ ስለሞላው መኪና ላይ ወጥተን አጭር ንግግር አደረግን። ፕሮፌሰር መረራ ባለፉት ምርጫዎች ወደ አካባቢው በመጡ ጊዜ የሰላሌ ህዝብ ዘፈን አውጥቶ እንደነበር ተናገሩ። ዘፈኑም ሲተረጎም የጊቻ መንገድ መለስ ዜናዊ ይወገድ ዲቃላ እንዳይወለድ መሆኑን አስታወሱ። አክለውም የመለስ ዜናዊ ወገኖች ወደ ቀያቸው መቀሌ ገብተው እሱ የፈጠራቸው እኩዮች ግን እዚህ ቀርተው አስቸገሩን አሉ። እኔም ቀበል አደረኩና የዘንድሮ ምርጫ በእነዚያ በመለስ ልጆችና በእኛ በታደሰ ልጆች መካከል ይሆናል። የታደሰን ቆራጥነት ይዘን የመለስ ልጆችን ሴራ እናከሽፋለን አልኩኝ በመፈክር መልክ። ከሰላሌ ስንመለስ የመንግስት ባለስልጣናት ንግግራችንን አዛብተው ጠበቁን። አንድ ሰው ደውሎልኝ ጠቅላይ ሚኒስትር አብይ አህመድን ዲቃላ አልካቸው ሲለኝ ፕሮፌሰር መረራም ሆነ እኔ ዲቃላ የሚለውን ቃል የተጠቀምነው ኦህዴድን የፈጠረው ህወሓት በመሆኑ ዲቃላ ድርጅት እንደሆነ ለመግለጽ እንጂ በግለሰብ ማንነት ላይ ያነጣጠረ አይደለም በማለት አብራራው። ከሰላሌ በኋላ የመንግስት እርምጃ ተጠናክሮ ቀጠለ። በመጀመሪያ ከእኛ ጋር ለመፎካከር ጠቅላይ ሚኒስትሩን የሚደግፍ ሰልፍ በጥቂት ከተሞች ቢያዘጋጁም ለነርሱ የወጣው ህዝብ ከኛ ጋር ሲወዳደር
በጣም ትንሽ ነበር። በሰልፍ ከኛ ጋር መወዳደር እንደማይችሉ ሲገነዘቡ ዘመቻችንን ማደናቀፍና ማገድ ላይ አተኮሩ። የምርጫ ቦርድ የምረጡኝ ዘመቻ ከመጀመሩ በፊት የሚደረግ እንቅስቃሴ እንዲያግድ ቢጠይቁም ቦርዱ እኛን ለማገድ የሚያስችል ህጋዊ ምክንያት አጣ። ከዚያም በጸጥታ አካላት በኩል እርምጃ መውሰድ ጀመሩ። ከሰላሌ በኋላ ብዙ ህዝብ ለድጋፍ ሰልፍ አደባባይ ማስወጣት መንግስትን ስለሚያስበረግገው በአዳራሽ ውስጥ በሚካሄድ ስብሰባ ማወያየት ይሻላል በሚል ሐሳብ ላይ መከረን። በዚሁ መሰረት ሰበታ ላይ ስብሰባ ለማካሄድ ከበቀለ ገርባ ጋር ወደዚያው ስናቀና ፖሊስ ወደ አዳራሹ የሚገባውን ህዝብ እያዋከበ ነበር። በዚህ ድርጊታቸው ከእንግዲህ ህዝባዊ ስብሰባም ሆነ ሰልፍ እንደማይፈቀድ ግልጽ ስለሆነልኝ ጠንካራ መልእክት ያለው ንግግር አደረው። በዚያ ንግግር ላይ ገዢው ፓርቲ የዲሞክራሲያዊ ሽግግር ጭላንጭልን በማክሰም አምባገነናዊ ስርዓት መልሶ ለመገንባት እየተንደረደረ መሆኑን ይህንንም የኦሮሞን ህዝብ በኃይል በማፈን በመከፋፈልና ቄሮን በማዳከም ለማሳካት እንዳሰበ ተናገሩ። ይህን ለማክሸፍ ህብረተሰቡ አንድነቱን ጠብቆ ከአመራሩ ጋር እየተናበበ እንዲሄድ አሳሰቡ። ከሰበታ ስንመለስ የቡራዮ ከተማ ጸጥታ ዘርፍ ኃላፊ ኮሚሽነር ሰለሞን መገደሉን ሰማን። ከቀናት በፊት በቡራዮ ስብሰባ ለማድረግ ስንጠይቅ የሲቪል አስተዳደሩ ፈቃደኛ ባለመሆኑ ኮማንደር ሰለሞን ነበር የፈቀደልን። የኮማንደሩን ግድያ ተገን በማድረግ ወጣቶችን በጅምላ አፍሰው አሰሩ። ሌሎችንም ያለ አንዳች የፍርድ ሂደት ረሸኑ። ከቀናት በኋላ የኦሮሞ አመራር ካውንስል በኦሮሚያ ፕሬዝዳንት ቢሮ ባካሄደው ስብሰባ ላይ ስለተገደለው ፖሊስ አንስቼ ነገሮች ወደ ፖለቲካዊ ግድያ እያመሩ ስለሆነ ልንወያይበት እንደሚገባ ሐሳብ አቀረበ። ጠቅላይ ሚኒስትር አብይ ግን መንግስት ልዩነቶችን በፖለቲካዊ መንገድ ለመፍታት እስካሁን ያደረገው ጥረት ስላልሰራ ራሱን የመከላከል እርምጃ ይወስዳል አሉ። ወደ ሽመልስ በመጠቆምም የፖሊሱን ገዳዮች አድኖ እንዲያጠፋቸው ነገሩት። ጠቅላይ ሚኒስትር አብይ ከተጠቀማቸው ቃላትና መልእክቱን ካስተላለፈበት ስሜት በመነሳት ባለፉት ቀናት ወጣቶችን በጅምላ መግደል ፖሊሶች በንዴት የፈጸሙት ሳይሆን ከላይ የተላለፈ ፖለቲካዊ ውሳኔ ሊሆን እንደሚችል ገመቱ። ከኮማንደር ሰለሞን ግድያ ጋር ተያይዞ የተጀመረው የተያዙ ሰዎችን ያለ ፍርድ ሂደት መግደል ከዚያም ወዲህ በኦሮሚያ ውስጥ የጸጥታ ኃይሎችን በየቀኑ የሚወስዱት ተመራጭና ተቀባይነት ያለው አካሄድ ሆነ። መጀመሪያ በወጣነው የቅስቀሳ ዘመቻ እቅድ መሰረት ከሰላሌ ቀጥሎ ወደ ጅማ መሄድ ነበረብን። በዞኑ ባሉ አባሎቻችን ላይ ከሚደርሰው ወከባና እስር በተጨማሪ አደገኛ የፕሮፓጋንዳ ዘመቻ በመከፈቱ ለመቅረት ወሰንን። ፕሮፌሰር መረራ ጅማ መሬት እንጂ ሰው የለንም ብሏል በሚል ጎጠኝነት የተቀላቀለ አስከፊ የስም ማጥፋት ዘመቻ ተከፈተብን። ጅማ የጠቅላይ ሚኒስትር አብይ አህመድ የትውልድ ቦታ ስለሆነ ጉዟችን በጣም እንዳስፈራቸው ተረዳን። መንግስት ወደ ጅማ ለማድረግ ያቀርነው ዘመቻ አምርሮ መቃወሙ አንድ ነገር አስታወሰኝ። ይህም ስናወራ ፕሮፌሰር መረራ በበሻሻ እንኳን ብንወዳደር አችኋለን በማለት ሲቀልድ ጠቅላይ ሚኒስትር አብይ ቁጣ በተሞላበት ድምጽ እስቲ ሞክረውና እንተያያለን ብሎ ነበር። ይህን ያለው በትውልድ ቦታው መሸነፍን እንደ ትልቅ ኪሳራ ስለቆጠረ ነው። በጅማ ዘመቻ ለማድረግ በያዝነው እቅድ የተፈጠረውን ድንጋጤና ቁጣ ስናይ ጉዳዩን ወደ እርስ በእርስ ግጭት ሊያሸጋግረው ይችላል ብለን ስለሰጋን ጉዟችንን ለመሰረዝ ወሰነን። ሌሎች ዞኖች ለመሄድ የያዝነውንም እቅድ አቋረጥነው። ከላይ እንደተገለጸው ያንን የቅስቀሳ ዘመቻ ስናደርግ የነበረው እውነትም ነፃና ሰላማዊ ምርጫ ይደረጋል ብለን ድጋፍ ለማግኘት አልነበረም። ገዢው ፓርቲ ወደ ዲሞክራሲ ለመሸጋገር ፈቃደኛ ለመሆኑንና አምባገነናዊ ስርዓት መልሶ ለመገንባት እንደወሰነ ባለፉት 2 ዓመታት በቅርበት ስንከታተል ስለነበር በሚገባ ተረድተናል። በተጨማሪም ፌዴራሊዝሙን ለማፍረስ እየተንደረደረ መሆኑንና ተመሳሳይ አህዳዊ አመለካከት ያላቸውን ቡድኖች ወደ ራሱ እየሳበ ትብብር እያጠናከረ መሆኑንም ተገንዝበናል። የኦሮሞ ተቃዋሚ ፓርቲዎች ከመጪው ምርጫ የመገፋት እድላቸው ሰፊ እንደሆነ መገመት ችለናል። የዘመቻችን ዓላማ ለማዳከም እየሞከሩ ያሉትን የኦሮሞ ብሔርተኝነት በመቀስቀስና በኦሮሚያ ድጋፍ እንደሌላቸው በማሳየት ፌዴራሊዝሙን ለማፍረስ ያላቸውን እቅድ እንዲያጤኑት ማድረግ ነበር። በዚህም መሰረት በሄድንባቸው ከተሞች ሁሉ ብሔርተኝነትን በማቀንቀን ህዝቡን ወደ ትግል ስሜት የሚመልሱ ንግግሮች አደረግን። እንዲሁም አገዛዙ የድሮን አህዳዊ አምባገነናዊ ስርዓት ለመመለስ እየሞከረ መሆኑን ህዝቡ እንዲገነዘብ ማድረግ ላይ አተኮረን። ህዝቡ በከፍተኛ ቁጥርና በጋለ ስሜት ይሳተፍ ስለነበር
የኦሮሞ ብሔርተኝነትን አዳክሞ ፌዴራሊዝምን የማፍረስ ሐሳብ ያላቸውን ቡድኖች አስደነገጠ። ከዚህ ድንጋጤ በመነሳትም ሌሎች ተቃዋሚዎችን ለማዳከም የሚረዱ ስልቶችን መቀየስ ጀመሩ። ከነዚህም ስልቶች አንዱ የዜግነቴ ጉዳይ ነው። ምርጫ ቦርድ ዜግነቱ ኢትዮጵያዊ ያልሆነን ሰው አባል ማድረግ ሕግ መጣስ ነው በማለት ለኦፌኮ ደብዳቤ ጻፈ። የአሜሪካ ፓስፖርት ይመልሳል ብለው ስላልጠበቁ በቦርዱና በመገናኛ ብዙሃን ዘመቻ ጀመሩ። የአሜሪካ ፓስፖርቴን ለመመለስ የወሰንኩት ገና በ2010 ዓ.ም ወደ ሀገር ቤት ለመግባት የወሰንኩ ጊዜ ነበር። ሀገር ቤት በገባሁ በጥቂት ወራት ውስጥ አንድ ቀን ጠቅላይ ሚኒስትር አብይ አህመድ የዜግነቴን ጉዳይ አንስቶ ተወያየን። በፖለቲካዊ አመለካከቴና ተሳትፎዬ የሚጠሉኝ ሰዎች ጫና እየፈጠሩበት እንደሆነ ሲነግረኝ እሱ ችግር የለውም የአሜሪካ ዜግነቴን መልሼ የኢትዮጵያ ፓስፖርት አወጣለሁ አልኩት። እሱ ግን ያለንበት ሁኔታ አስተማማኝ ስላልሆነ ምናልባት አደጋ ካጋጠመን ውጭ ወጥተህ ትግሉ መቀጠል ስላለብህ የአሜሪካ ፓስፖርት እንዲያዝክ ቆይ፣ እንዲያውም ጥምር ዜግነት ዱዋል ሲቲዝንሺፕ የሚፈቅደውን ሕግ ልናወጣ ስለሆነ ሁለቱንም መያዝ ትችላለህ አለኝ። እኔም የአሜሪካ ፓስፖርት እንዲያዝኩ ቆየው። ምርጫ ለመወዳደር ሐሳብ እንዳለኝ ከጠቅላይ ሚኒስትር አብይ ጋር የተወያየን ጊዜ ስለ ፓስፖርት ሳነሳበት እርግጠኛ ሆነ እንደወሰንክ ንገረኝና የኢትዮጵያን በአስቸኳይ እንሰጣለን ብሎኝ ነበር። ኦፌኮን ከተቀላቀልኩ በኋላ ግን የአሜሪካ ፓስፖርቴን መመለስ የማልፈልግ ይመስል ጠንካራ ዘመቻ ተከፈተብኝ። የሌላ ሀገር ፓስፖርት ይዞ በኢትዮጵያ ፖለቲካ ውስጥ የሚሳተፍ ሰው እኔ ብቻ አልነበርኩም። ከለውጡ ጊዜ አንስቶ የጠቅላይ ሚኒስትሩን ቢሮ ጨምሮ በተለያዩ የሚኒስቴር መስሪያ ቤቶችና የክልል መስተዳድሮች ውስጥ የሌላ ሀገር ዜግነት ያላቸው በርካታ ሰዎች ሲሰሩ ነበር። በውጭ ሀገር የቆዩ የፖለቲካ ፓርቲ መሪዎች ሁሉም ሊባል በሚችል ደረጃ በሌሎች ሀገሮች ፓስፖርት ይንቀሳቀሳሉ። አንዳንዶቹ ወደ ሀገር ቤት ከገቡ በኋላ የውጭ ሀገር ዜግነታቸውን በህጋዊ መንገድ ሳይመልሱ የኢትዮጵያ ፓስፖርት ሲሰጣቸው፣ ብዙዎቹ ደግሞ በውጭ ሀገር ፓስፖርቶች መንቀሳቀሳቸውን ቀጥለዋል። የአሜሪካ ፓስፖርት እንዳለኝና ያንን መልሼ የኢትዮጵያን ዜግነት መውሰድ እንደምፈልግ መጀመሪያ በቀጥታ ለጠቅላይ ሚኒስትር አብይ በኋላ በሚዲያ በይፋ ለህዝብ የገለጽኩ ብቸኛ ፖለቲከኛ እኔ ነበርኩ። እውነቱ ይህ ሆኖ ሳለ ምርጫ ቦርድ እኔ ላይ ብቻ አተኮረ። በውጭ ሀገር ጉብኝቴ ወቅት በምርጫ እንደምሳተፍ አሳውቄ እንደተመለስኩ የአሜሪካ ዜግነቴን የመመለስ ሂደት ጀመርኩ። መጀመሪያ ስጠይቃቸው በህይወቴ ላይ ከፍተኛ ተጽዕኖ የሚፈጥር ውሳኔ ስለሆነ ጊዜ ወስጄ እንዳስብበት በመምከር ዜግነት የመመለሴን ሂደት ለመፈጸም ተጓተቱ። እኔ ግን ወስኜ ስለነበር ወደ ኤምባሲ ሄጄ ፓስፖርት በማስገባት ዜግነቴን በፍላጎት መቀየሬን የሚያሳይ ሰርተፍኬት ተቀበልኩ። የኢትዮጵያ ዜግነት በድጋሚ እንዲሰጠኝም የአሜሪካ ዜግነት መመለሴን የሚያሳይ ማስረጃ በማያያዝ አመለከትኩ። ፓስፖርት የመለስኩት የምርጫ መስፈርት ለማሟላት ብቻ አልነበረም። ወደ ሀገር ቤት ስገባ ከህዝቤ ጋር ደግና ክፉን ለመቀበል ቃል ገብቼ ስለነበር ችግር ሲመጣ ያንን ቃል አጥፌ እንዳልሄድ ሁሉም እድሎች እንዲዘጉ ለማድረግም ጭምር ነው። ይህ እርምጃዬ እስከ ዛሬ ድረስ በጣም ያኮራኛል። ምርጫ ቦርድ ግን የአሜሪካ ዜግነት መልሼ የኢትዮጵያን ለማግኘት ማመልከቻ ማስገባቴን የሚያሳይ ማስረጃ ባቀርብም ፓርቲው ከአባልነት እንዲሰርዘኝ መጨቅጨቁን ቀጠለበት። የወቅቱ የቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳ የኢትዮጵያ ዜግነት ማግኘቴን የሚያሳይ ማስረጃ ማቅረብ እንዳለብኝ ለፓርቲው አሳወቀች። ሌሎች የቦርድ አባላት አካሄዷ ትክክል እንዳልሆነ ቢማጸኗትም ልትሰማቸው እንዳልፈለገች ይነግሩኝ ነበር። በአንድ በኩል ምርጫ ቦርድ የኢትዮጵያ ዜግነት ያገኘሁበትን ማስረጃ አምጣ ብሎ ሲያጣድፈኝ፣ በሌላ በኩል ደግሞ ዜግነት እንዲሰጠኝ ያመለከትኩበት የዜግነትና የኢሚግሬሽን ተቋም ሂደቱን አጓተተው። በህጉ መሰረት ቀደም ብሎ የኢትዮጵያ ዜጋ የነበረ ሰው በኋላ የወሰደውን የውጭ ዜግነት ከመለሰ ወዲያውኑ የኢትዮጵያ ዜግነት ይሰጠዋል። የኢሚግሬሽን ሰዎች ግን አንዴ በኮሚቴ መታየት እንዳለበትና በየቀጠሮ አባላቱ እንዳልተሟሉ በመግለጽ በሌላ ጊዜ ወረፋ የሚጠብቁ ብዙ አመልካቾች ስላሉ ጠብቅ በማለት ሂደቱን አራዘሙት። የኢሚግሬሽን ሰዎች ዜግነት እንዳይሰጡኝ በቀጥታ ከበላይ ባለስልጣናት እንደታዘዙ ስለሰማን ጉዳዩን ወደ ፍርድ ቤት ለመውሰድ ወሰንን። በዚህ መልኩ የአሜሪካ ዜግነቴን መልሼ የኢትዮጵያን ሳላገኝ ሀገር አልባ ስቴትለስ ሆኜ ባለሁበት ሁኔታ ያልተጠበቀ አደጋ ዓለማችንን አጋጠማትና ምርጫው ተራዘመ። እኔም ታሰርኩ።
ኦፌኮ ያካሄደው የቅስቀሳ ዘመቻ ሀገሪቱን ወደ ምርጫ ድባብ አስገብቷት እያለ ፍጹም ያልተጠበቀ አደጋ ዓለምን አጋጠማት። ይህ ያልተጠበቀ አደጋ የኮሮና ቫይረስ የኮቪድ-19 ወረርሽኝ በድንገት መከሰት ነበር። ከቻይና ተነስቶ በከፍተኛ ፍጥነት ዓለምን በማዳረስ ላይ የነበረውን የኮሮና ቫይረስ ወረርሽኝ ለመግታት በሀገራት መካከልም ሆነ በሀገር ውስጥ የሚደረግን የህዝብ እንቅስቃሴ መገደብ እንደ መፍትሄ ተቀመጠ። በዚህም ምክንያት ግንቦት 2012 ዓ.ም ሊደረግ የታቀደውን የኢትዮጵያ ምርጫ ማራዘም ግድ ሆነ። ህገ መንግስቱ ምርጫ ማራዘምን ስለማይፈቅድ በአስገዳጅ ምክንያት ማራዘም በሚቻልበት ሂደት ላይ ውዝግብ ተነሳ። በኦፌኮ በኩል በወረርሽኝ ምክንያት ምርጫው መራዘሙ ትክክል መሆኑ ቢታመንም ህገ መንግስቱ ምርጫ የሚራዘምበት መንገድ በግልጽ ባለማስቀመጡ እንዴትና መቼ ይተላለፋል በሚለው ላይ የገዢው ፓርቲ አመራርና ተቃዋሚዎች ተወያይቶ መወሰን አለባቸው የሚል አቋም ያዘ። ገዢው የብልጽግና ፓርቲ ግን ከተቃዋሚ ፓርቲዎች ጋር መደራደር አልፈልግም፣ ይልቁንም ህገ መንግስታዊ ትርጓሜ በሚል አሰራር በሚቆጣጠራቸው ፍርድ ቤቶችና ምክር ቤቶች በመጠቀም ምርጫውን በደፈናው ማስተላለፍን መረጠ። ኦፌኮ ገዢው ፓርቲ ምርጫውን ለማስተላለፍ የተከተለው መንገድ ይህ ህገ መንግስታዊ መሆኑንና ከአካታች ውይይት ይልቅ ምርጫውን ለብቻው ለማራዘም መወሰኑ ሀገሪቱ የገባችበትን የፖለቲካ ቀውስ የሚያባብስ